ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች የቱርክ ፊልምና የድራማው ኢንዱስትሪ በአሁኑ ወቅት ከመካከለኛ ምስራቅ አልፎ በአውሮፓ በአሜሪካ በመሸጥ ላይ ይገኛል። ከዚህ ትልቅ እድገት ጀርባ ደግሞ በሚሊዮን የሚቆጠር ዶላር የሚያፍሱ በቅንጡ መኖሪያ ቤቶችና በውድ መኪናዎች የተከበቡ ታዋቂ ተዋናዮች አሉ። ዛሬ በቱርክ ሲኒማ ከፍተኛ ሀብት ያፈሩ 5 ተዋናዮች ሀብታቸውን፣ የገቢ ምንጫቸውን፣ የመኪናና የቤት ስብስቦቻቸውን በዝርዝር እንቃኛለን። ታዲያ ቪዲዮ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የቱርክ ፊልም ኢንዱስትሪ ካፈራቸው ባለሀብቶች መካከል በአምስተኛ ደረጃ ላይ የተቀመጠው በታዋቂው ዲርሊሽ ኤርቶግሉ ድራማ በዓለም አቀፍ ዝናን ያተረፈው ኤንጊን አልታን ነው። የኤንጊን ሀብት ከ12 እስከ 15 ሚሊዮን ዶላር በላይ እንደሆነ ይገመታል። ኤርቶግሉ ድራማ ያገኘው ከፍተኛ ክፍያ እንደተጠበቀ ሆኖ በፓኪስታን በዱባይና በእንግሊዝ ካሉ ትላልቅ ኩባንያዎች ጋር የኤምባሲና የማስታወቂያ ውሎችን አድርጓል። ከዚህ በተጨማሪ በፊልም ፕሮዳክሽን እና በፋይናንስ ዘርፍ ላይ አክሲዮኖችን በመግዛት ሀብቱን ማካበት የቻለ ሲሆን የራሱ የሆነው የዶክመንተሪ ማዘጋጃ ኩባንያም አለው። ኤንጊን በኢስታንቡል የሚገኘው ኦሉስና ቼኬሚኮይ አካባቢ በርካታ መኖሪያ ቤቶች አሉ ሲሆን በለንደን ከተማም ትልቅ ኢንቨስትመንቶችን አድርጓል። መኪናዎችን በመሰብሰብ ትልቅ ፍላጎት ያለው ኤንጊን የጥንታዊና የዘመናዊ መኪናዎች ባለቤት ነው። ከስብስቦቹ መካከል ማርሴዲስ ቤንዝ፣ ፌራሪ፣ ሬንጅ ሮቨር እና BMW ይጠቀሳሉ። በአራተኛ ደረጃ ላይ የተቀመጠችው በሴት ተዋናይ መካከል ከፍተኛ ሀብትና ተጽዕኖ ካላቸው አንዷ የሆነችው ሃንዳ ኤሪቼል ናት። የሃንዳ አጠቃላይ ሀብት ከ8 እስከ 12 ሚሊዮን ዶላር በላይ እንደሆነ ይገመታል። ሃንዳ በኢንስታግራም ላይ ከ30 ሚሊዮን በላይ ተከታዮች ያላት በመሆኑ ከማህበራዊ ሚዲያ ማስታወቂያዎች ከፍተኛ ገቢን ታገኛለች። ከዚህ በተጨማሪ ታዋቂው የጌጣጌጥ ብራንድ ከፋሽን ኩባንያዎችና የውበት ምርቶች ጋር ባላት ውል በሚሊዮኖች የሚቆጠር ብር ማግኘት ችላለች። ሃንዳ በኢስታንቡል ውድ አካባቢ በሚገኘው ቤኮዝ ውስጥ በነደፈችው በራሷ ውበት ባስጌጠችው ባለ 2 ፎቅ ዘመናዊ ቪላ ውስጥ ትኖራለች። ቤቷ ሙሉ በሙሉ በዘመናዊ የደህንነት ስማርት ሆም ቴክኖሎጂ የተገነባ ነው። ሃንዳ በቅንጡና ምቹ መኪኖቿ ትታወቃለች። ከስብስቧ መካከል ሜርሴዲስ ቤንዝ እና ሬንጅ ሮቨር ቬለር ይገኛሉ። በሶስተኛ ደረጃ ላይ የምናገኘው በቱርክ ድራማዎች ተነስቶ አሁን ላይ ሙሉ በሙሉ ህይወቱንና ስራውን ወደ ጣሊያን ያዞረው ካኒያማንን ነው። የካኒያማን ሀብት ከ10 ሚሊዮን ዶላር በላይ እንደሆነ ይገመታል። ገቢውን ያፈራው ከቱርክ ድራማዎች ባሻገር በጣሊያን ዋና ተከታታይ ድራማዎች ላይ በመወደድ ከታወቁት የአውሮፓ ፋሽን ኩባንያዎች ጋር በመስራትና ካኒያማን ማኒያ የተሰኘ የራሱ የሽቶ ብራንድ በማውጣት ነው። የሽቶ ብራንዱ በአውሮፓ ከፍተኛ ሽያጭ እያስመዘገበ ነው። ካኒያማን ሮም ላይ የሚገኘው ኮሎሴም ታሪካዊ ቦታ ቁልቁል የሚያሳይ ቅንጡ አፓርትመንት አለው። በተጨማሪም በኢስታንቡል ባለቤትነታቸው የተመዘገበ ቤቶችና በጣሊያን የተለያዩ ንብረቶች አሉት። በጣሊያን የሚገኘው ካኒያማን የአውሮፓ ምርት መኪኖችን ይጠቀማል። ከነዚህ መካከል ማርሴዲስ፣ AMG GT፣ አውዲ RS፣ Q8 እና በከተማ ውስጥ የእንቅስቃሴ የሚጠቀመው ልዩ የስፖርት ሞተር ብስክሌቶች ይገኙበታል። በሁለተኛ ደረጃ ላይ የምናገኘው በቆርሉሽ ኦስማንና ካራዛባዳ ድራማዎች በመላው ዓለም በሚሊዮኖች ዘንድ የሚታወቀው ቡራክ ኦዝጂቪትን ነው። የቡራክ አጠቃላይ ሀብት ከ12 እስከ 16 ሚሊዮን ዶላር በላይ እንደሆነ ይገመታል። ገቢው በትወና ብቻ የተገደበ አይደለም። በመካከለኛው ምስራቅ በተለይም ሳውዲ አረቢያ፣ ዱባይና ኳታር ለሚገኙ የፋሽን የምግብ ብራንዶች በሚሰራው ማስታወቂያዎች ለአንድ ማስታወቂያ ብቻ እስከ 1 ሚሊዮን ዶላር በላይ ይከፈለዋል። በተጨማሪ በኢስታንቡል የራሱ የሬስቶራንት ቢዝነስ አለው። ቡራክ በኢስታንቡል በጣም ውድ የተባለው አካርከንት የተባለ አካባቢ ባለ 4 ፎቅ ቅንጡ ቪላ አለው። ከዚህ በተጨማሪ የቱርክ ቱሪዝም ከፍተኛ በሆነችው ቦድሩም ውስጥ 4 የተለያዩ የበጋ ማረፊያ ቪላዎችን በመግዛት ትልቅ የሪል ስቴት ኢንቨስትመንትን አድርጓል። የስፖርት መኪኖች አፍቃሪ የሆነው ቡራክ በጋራዥ ውስጥ ማርሴዲስ ቤንዝ፣ ጂ-ክላስ፣ ጂ-ዋገን፣ BMW እና ሬንጅ ሮቨር ይገኛሉ። በመጀመሪያ ደረጃ ላይ የምናገኘው በቱርክ ሲኒማ ዘንድ የሜዲትራኒያኑ ብራድ ፒት በመባል የሚታወቀው ክቫንቺ ወይም በኢትዮጵያ ዘንድ ደግሞ ኩዚ በመባል የምናውቀው ነው። አጠቃላይ ሀብቱ ከ15 እስከ 20 ሚሊዮን ዶላር በላይ እንደሆነ ይገመታል። የዋና ገቢው
ከትወና ክፍያ ባሻገር በዓለም አቀፍ ብራንዶች ጋር በሚያደርጋቸው ረጅም ጊዜ የወሰደ የማስታወቂያ ውሎች ናቸው። በተጨማሪ ማቪ ጂንስ እና የተለያዩ የቅንጡ ሰዓት አምራቾች ጋር ባደረጋቸው ውሎች ብቻ በሚሊዮኖች የሚቆጠር ዶላር ማግኘት ችሏል። ጊቫንቺ በኢስታንቡል የሚገኘው እጅግ ውድና ደህንነቱ የተጠበቀው ቦዱር በተባለ አካባቢ በርካታ ዘመናዊ ቪላዎች አሉት። በተጨማሪ በሜዲትራኒያን ባህር ዳርቻ ላይ የግል የቅንጡ ጀልባ ያለው ሲሆን በለንደን ከተማም ውድ አፓርትመንቶችን አከራይቶ በብዙ ሚሊዮን ዶላሮችን ማግኘት የቻለ ተዋናይ ነው። ውድ ተመልካቾቻችን ዛሬ ስለ 5 ሚሊዮነር ሀብት ያላቸው የቱርክ አክተሮች የተለያየ መረጃ ይዘንላችሁ ቀረብን። እነዚህ ተዋናዮች በብዙ ድካም፣ ችሎታና ትጋት የዛሬውን ዝና ማግኘት ችለዋል። እስከ መጨረሻው ድረስ ስለተከታተላችሁን እያመሰግንን ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁንና ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እስከ ቀጣይ ቪዲዮ ድረስ ቸር ሰንብቱ።